ያ ቀድም እንዳለ ሙሉ ነገር ተናግሬለት እኮ ሊናገር ሲል እንደቆነስ ያስቆምት ጎኑ እንዳይናገር ያደረገ አሁን ተቃዋሚ ሆኖ የመጣ የኛ ልጅ ነው የመኮይ ልጅ ነው አህመድ ይባላል። እዛ ላይ የምታውቁት የግል ስሙ የመን እዛ አካባቢ ላይ ድንበር ላይ የድንበር ስሙ አህመድ 39 ነው ኮድ መለያ ስሙ። እዛ ምሰሩ የኛ የመኮይ ልጆች አላችሁ የኮምቦልቻ ልጆች አላችሁ በደንብ ታውቁታላችሁ። አህመድ 39 አርፈ ማትቀመጥ ከሆነ አንተም ራስን የማይሆን ቦታ እየጣልክ ነው ያለው። يا جهم الامر كده يعني ولا كيف ولا تجاوبنا اني اكلمك بالواس سمع قلل ነው ጆከር የጃሂድን ስልክ ላክልኝ በውስጥ በዋትስአፕ ላክልኝ። እሺ አሁን ልክልሃለሁ። እኔ አሁን ግን አንድ ጊዜ ያስረዱኝ። አሁን ለአሞራው የተላከለት አስከሬን ደግሞ ሌላ ነው ጋይስ። ኧረ በፍጹም ከትናንት ምንም አብሬ ሌላ ደግሞ ማለት ነው። ይሄ ሌላ አንደኛ ይሄኛው በአባያድ አንድ ጊዜ ጆከር ማለት ነው። ስማ ጀሄምም እየሰማ ነው። ጀሄምም ይሰማል። ከጎኑም ሀበሻሉ ራስም ይችላል አማርኛ የሚተረጉምለት። እሺ አስከሬን አመጣ የ10 ቀንም ሆነ የ2 ዓመትም ሆነ ልጅቱን ጀሄም ላውጣ ካለ ያወጣታል። ዛሬ ነገ ሳይባል በዚህ ሰዓት ላይ ማውጣት ይችላል። ተማም ተክላይን ስጠይቁት አሁን ምንድነው ያለው? እርግጠኛ ነኝ አሁን አላውቀው ነው የሚለው። አስገቡትም ብሏል። እሱ ሊክድ ይችላል። ራሱ ግን ቅድም ስጠይቀው ወይንም ደግሞ የላኩልህ ክርክር ዳል አይደለ ጆከር የላኩልህ አለ ጃሂም ምን እንደነ ያለው? አዎ ለምንድነው ነው ያለው? ለምን ደግሞ አላውቀው ነው ያለኝ። ናሰማው ተው መክፈት አያስፈልግም። ገብቶሃል? ስለዚህ ማን ነው ተክሌ ሙታሌ ተቀብራለ ሂዲያሌ ሸሽታል የሚለውን ነገር ወደ ጎን አቆመው። ነገር ግን ጃሂም እንዲናገር ያልፈቀዱለት ሰዎች አሉ ከጎኑ ጋር በቃ ሀበሻዎች አዘው ሳይሆን የሚኖረው እሱ አዞ ነው የሚኖረው። ነገር ግን በመካከላቸው ላይ የመን ገብቶ ሊሆን ይችላል። ይሄን ነገር ደግሞ በኋላ ነው እንግዲህ ማጣራት የምችለው በዋስጣት እነሱ ይተዋወቃሉ። እዛ ላይ በሰው ላይ ሄደውበት ሊሆን ይችላል። ለምን ቲክቶክ ላይ መምጣቱን ሲያውቁ ነው ጎኑ የሄዱት። እሱ በሰላም እያናገረ መጥቶ መስማት ብሬክስ እያናገረ መስማት ከጀመረ በኋላ አህመድ የሚባለው የመኮይ ልጅ ነው መሃል ገብቶ እንትን ያለ እሱም ዋጋውን ያገኛል። ችግር የለው ቤተሰብ አለው እሱ እዛም። አንተ ዛሬ እሷ ላይ ሌላ ፍርድ እየፈረድክ ነው። አንተም ቤተሰቦች ላይ እንዲፈረድብህ ነው የምናደርግ። የተክለይ ነገር ነው አንተም የሚያጋጥም። አህመድ 39 ድንበር ላይ ያላችሁ ልጆች ስሙ አህመድ 39 ነው መለያ ስሙ። ምን አባት አመጣለህ? ጠበቀኝ አንድ ጊዜ እስኪ ፋኑስ تسمعنا تهاليخا ابدي الله اتا عنت ويس 67 مጨረሻ ስልክ ዝላክካ ተምሪስ ቃልጢፍ ካላካ انت زي كوين اتا ዝላክካ ያ ናይ ጥራሕ ነብስ ቪዲዮ ይخوص ሶ بسنه سرعت غيرካ اታ ሰዲድካ ዝነበርካ ስልክ ቁጥሪ ተመሪስ ካስደደ أليكس نمتى ميت تقول لكم 10 ጊዜ ተخلي أليكس ልኬልሃለሁ አይተዋ أنا زي تردد ነገር እንዴ ተخلي ኦኬ አይቻለሁ زي تردد እንዴ ተخلي ሲ 10 ጊዜ እንታ خميت تقول ዘለኻ نمزه ما يربشكم يا هلا هون ميت هاي تقول دحنا يربشنا አውርደው ጆከር አውርደው ጀየመን አውርደው ምንም ችግር የለው بنتكلم انا وياك بالوص
وتسمع العربي وانت العرب وتسمع الحبشي تمام ምንም ችግር የለብንም አረበኛም ይችላል አማርኛም ይችላል ምንም ችግር የለውም ማን የከማን ሆሽ ምን ያክል አጸያፊና የሚያሳፍር ድርጊት ከማን ሆሽ እንደተሰራ ራሱ ልቡ ስለሚያቀበት ችግር የለውም አውርደው ወርታችሁ እንትን ያስቁታው ወደዚህ ላስገባውና ሁለቱም ላውራቸው በስልክ ሁለቱም ይግባው በዚህ ግሩፕ ላይ ይሁን እነዚህ ታባቾች እኮ እንዳያወር ተክላይ እኮ ላከበት እኮ ሌላ ሰው ተክላይ እየሰማረን እዚህ ተክላይ እንደዛ አይነት ድራማ በጣም ያስጠላል። ስማ እኛ የመን መንገድ ጠንቀን እናውቀዋለን። ሰው ላይ ድራማ አትስሩ። ለማያውቁት እናንተ ልትላላጡ ትችላላችሁ። ሳውዲ አረቢያ አንተ ገና ቁንጣ ሳለብኛል አንተ ነው ጃኮር ነው ታርሳ የሚሉ ሰውዬ ራስህን ድራማ ባትሪ ገረም እናቃለን አትደበቅ حنسب በህይወቱ እኮ ፔስታል አስራችሁ هيتوت عندي جوكر سمعني تغلي هيتوت نجاهد كدوله لمو تمليسن عخاخت وكا واتساب عليك سمعني حسيت زخونه سبا الى اخكون زخونه حسيت انفورميشن يسبسبكون معنا مستلعاخه تخكلنيا اوكي تقام يقول نقدر انا احمد كاتومو ابا افتح جروب تمليس خط وكاي فيد قط نمسو صريتيا ورم تدول لك تمليس خيط وتصخا كابنيت يا جهيد انت الان في المباشر لكن ما تبغى ترفع المايك قولوا لي يعني انا اقرونيا አትደውልበትም ምንም እንዳታረጉ ተውት ቆይ ለሁለቱም ባንድ ላይ ላስገባቸው ማሚ ላላ አያስፈልግም እንዳትደውሉበት በቃ ደውሎልኛል እኔ አናግሮኛል ተው በቃ ሞራ ወረታችንም እንዳታወርዱትም ተውት እዛው ላይ ይቀመጥ ከፈለገበት ቦታ ይድረስ የሆነ ቦታ ላይ ያኒ የሆነ ነገር ገጥሞት ነው አናግሮኛል ማንንም ሰው ከሌለበት ቦታ ይርኩ ነው ሀፍታሙ ታገስ ይያለኝ ነው በቃሽ እንታገሰው ችግር የለው አሞራ ይሄ ቅድም ያሳየህን እንትን አባያ ለብሳ ያለው አስክሬን ይሄ ዛሬ የተላከ ነው ምን አልከኝ ብሬክስ ይሄ አባያ ለብሳ ቅድም ያሳየህን እንትን አስክሬኑ ማለት ነው ዛሬ የተላከ ነው እሱ አሁን ዛሬ ላከልኝ ነው ያ የሷ ነው ብለው ነው የላኩልህ ራሱን የላከልኝ እኮ የሷ ነው አለ አዎ ሞርኒንግ ላይ 8:12 ማለት በአገራችን ሰዓት ነው 4 ሰዓት ነው አካባቢ ትናንት እዚህ ላይ ምን መሰላችሁ የሚያታውቅ ነገር ባለፈው የነበረው ልብሷ ከላይ ነበር አጥንቷ ለራሱ ወጥቶ ጭንቅላቷ ወጥቶ ጨጉሯ ከጭንቅላቷ ተነቅሎ ነበር እዚህ ጋር ጭንቅላት አላየውም ከዛ ደግሞ አጥንቱ እንዳለ እንትን ነው ሩህስ ታይዝ ባላር ነው በአማርኛ ምን ሆነ አላውቅም ሩህስ ነው እንትኑ አጥንቱ ማለት ነው እርጥብ ነው ገባችኋ ከዛ ደግሞ በዕባያ ነው የሞተችው እቺ ሌላ ነች እቺ እኮ ከነ አባያ አስክሬን የወደቀው ያሁኑ ያየነው በመጠቅ ላይ የወደቀ ነው ያ ሲበሰብስ አፈሩ ራሱ የጭቃነት ያልተቀየረ በስብሷል ብትን ነው ያለው ወላይኛው ላይ ያለው ልብስ ደግሞ አዲስ ልብስ ነው ሶ የማይገናኝ ነገር እኮ ይሄ ደግሞ ከ3 ዓመት በላይ የቆየ ሬሳ ሲሆን ነው እንደዛ አይነት ያጥንት ከለል ሊኖር የሚችለው መሬት ላይ ነው ቢያንስ አንድ ሰው ሞቶ በረሃ ላይ ሲወድቅ የ68 ቀን ሬሳ ብሬክስ የ68 ቀን ሬሳ የ2 ወር ከ8 ቀን ሬሳ እንደዛ አይነት ያጥንት ከለር አለው ምንድነው ድራማ የሚሰጠው አጥንትቶና ሚኪ አሁን ያየነው ቅድም ያየነው አስክሬን አይተዋል ረጥቧል ኦሬዲ በምንድነው የረጠበው አንድ ሰው ሲሞት ሰውነቱ ሁሉም ነገሩ ቆዳውም ስጋውም ስለሚረግፍ ልብሱ እንትን ይሆናል ያ ነው ያየነው ያኛው ግን ምንም ነገር እኮ አልተነካም አዲስ ልብስ እኮ ነው እንደው አንዳንድ ጊዜ እኮ መረጃ መጣን እያሉ ልጅቱ በቃ 100% መኖር